አንድ ጥያቄ ልጠይቃችሁ፣ በቀናነት መልሱልኝ። አባት እናንተ ምንድነው? የአባትነት ትርጉም ምንድነው? በጣም ግራ ስለገባኝ ነው። መልሱልኝ። አባትነት ማለት ለአንድ ልጅ ሰብአዊ፣ ስነ ልቦናዊ፣ ማህበራዊ፣ ህጋዊ ኃላፊነቶችን የሚሸከም ታላቅ የህይወት ሚና ማለት ነው። አባትነት ልጅ በመውለድ ብቻ የሚወሰን ሳይሆን በጥልቅ ፍቅርና በእንክብካቤ በመልካም ምሳሌነት የሚገነባ ትልቅ ምሰሶ ነው። አባት ማለት ለልጁ የመጀመሪያው መምህሩ ነው። አባት ማለት በውጤት ሆነ በሁኔታዎች ላይ ሳይመሰረት ልጆቹን ያለ ገደብ መውደድና በፍቅርና በእንክብካቤ ማሳደግ ነው። አባትነት ገንዘብ ማቅረብ ብቻ ሳይሆን ጊዜ መስጠትም አለበት። በአጭሩ ወንድሜ፣ እናት ልጅን ትወልዳለች፣ አባት ደግሞ ልጅን ቀርጾ ያሳድጋል። ዝሆኖች ሲጣሉ የሚጎዳው ሳሩ ነው እንደሚባለው ወላጆች በሚጋጩበት ወቅት የተጎዳ የሚኖረው ልጅ ነው። ሁለታችሁ ልጃችሁን መብት አይደለም እየጠበቃችሁ ያላችሁት። በሁለታችሁ ግጭት ልጁን መበቀያ ነው እያረጋችሁ ያላችሁት። የልጁንስ መብት መቼ ነው የምትጠብቁት? ልጅነት እኮ በድጋሚ የማይገኝ እድል ነው። የወላጆች ቂም የልጅን የትውልድ ዘመን ማጨለም የለበት። ሁለታችሁም የራሳችሁን ክብር ለመጠበቅ ነው እየተዋጋችሁ ያላችሁት። ልጃችሁን ህይወት ግን እየቀበራችሁ እንደሆነ አላወቃችሁትም። በተቻላችሁ መጠን ለልጃችሁ ስትሉ አብሮ መኖር እንኳን ባትችሉ አብሮ ለማሳደግ ግን ተስማሙ።